ጓደኛ አለኝ የተዋወቅኩት እዚህ ክላስ ውስጥ ምናምን ያወቅኩት እሷን አጠገቤ የለም ግን ሰሞኑን የሆነ ሶሻል ሚዲያ ላይ ምናምን ያየሁት ቢዝነሳችሁ እንዳይከስሩ ምናምን መጀመሪያ በተለይ ስታርታፕ ስትሆኑ እንዲያርጉ ምናምን የቪዲዮ አይዲያ እና ቪዲዮ ይቅርና ለማንኛውም ያዩበት ሶሻል ሚዲያ ይቅርና እነሱ ለማለት የፈለጉት ቢዝነሱ እንዳይከስር በተለይ ስታርታፕ ስትሆኑ እነዚህ ነገሮች ብታደርጉ አትከስሩ ነው አላማቸው እነሱ። ነገር ግን ወደ ዋናው ስቶሪ ስንሄድ ለጓደኛዬ ተሰዓት ብዙ የቢዝነስ ተማሪም ስለሆነ ሁለታችን የቢዝነስ ተማሪ ስለነበር አሳየው ነው መጽሐፍ ነው እናነብ ነበርና በተለይ እሱ ከሚያነባቸው መጽሐፎች እኔ ደግሞ እንደዚህ መጽሐፍ ማግኘት እድሉ ስለነበረኝ እና በጣም ብዙ መጽሐፎች ያነብ ነበርና ከዛ ካገኘኋቸው አንድ መጽሐፎች ላይ ጄፍ ቤዞስ ታውቁት ይሆናል የአማዞን መስራች ቢሊዮነር ነውና ምን ብሏል ሪግሬት ሚኒማይዜሽን ፍሬምወርክ የሚባል አለ ብሏልና ይሄን ነገር ከተናገረ አይ ቲንክ ስታርታፕ ገና አማዞን ሲጀምረው ያወራው ነገር ነው። ዌብሳይቱም አለ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄን ነገር ያወጡት ዊኪፒዲያውን ሰምቲንግ ላይ ምናምን አይቼዋለሁ ደግሜ እና እዛ መጽሐፉ ላይ ምንድነው የሚለው ስታርታፕ ስትሆኑ መጀመሪያ ላይ ማንም እናንተ ሊመጡ ኢንቨስት ማድረግ የሚፈልግ የለም። ከዛ ተጨማሪ ደግሞ በተለይ እነዚህ ፕሮዳክት ምናምን ላይ እንትን የምትሉ ከሆነ ደግሞ ስፔሻሊ እንትኑ ይጨምራል። በቃ አላ ሪስኩ ይጨምራል። ስኬል ለማድረግ ምንም አይነት ገንዘብ አታገኙም። ምንም እናንተ ላይ ኢንቨስት ማድረግ የሚፈልግም የለም። ገንዘብም አታገኙም ስኬል ለማድረግ ማለት ነው። ስታርታፕ ስትሆኑ አላ መስራት ትችላላችሁ አይ ነው። ነገር ግን ሁሉንም ነገር አንዴ አፕላይ ለማድረግ በምትሞክሩበት ሰዓት በቃ አላ አንዱ ሲያልቅ አንዱ ነገር ነው እየጨመረ ያለው፣ አንዱ ነገር ሲያልቅ አንዱ ነገር እየጨመረ ያለውና ሪግሬት ማለት ጸጸት ማለት ነው። ስለዚህ ጸጸቱን ለመቀነስ በተለይ ስታርታፕ ስትሆን ምክንያቱም ጸጸቱን ለመቀነስ ኢንቨስት የሚያደርጉን ሰው ድንገት ብናገኝ ራሱ ሰውየው ኢንቨስት አድርጎ አላ የሚመጣውን ነገር ራሱ የሚመጣውን አንዳንድ ሬግሬሽኖችን ለመቀነስ ጸጸቶችን ለመቀነስ የሚሰራ ፍሬምወርክ ነው ያለው መጽሐፉ ላይ ሲያያዩት እና ስፔሻሊ ስታርታፕ ስትሆኑ ነገሮችን ከምትችሉበታች ዝቅ ብላችሁ መጀመሪያ መስራት ልመዱ ይላል። ስታርታፕ ምንም አበቃላ ቀጥታ ወደ ስራው ወይም ወደ ቢዝነሱ ዓለም ወደ ኢንተርፕረነሩ ዓለም ወደ ስራው ወደ አክሽኑ በመንገባበት ሰዓት ምን ሰራቸው ስራዎች አሉ ዋላ በቃ ኒቻችንን ጥብብ አድርገን ብንገባ በተለይ ኢንተርኔት ቤዝድ የሆነ ቢዝነስ የምትሰሩ ከሆነ ይላል ኒቻችሁን ጥብብ አድርጋችሁ ብትገቡ ቤተር የሆነ ሪዛልት ታገኛላችሁ ይላል። እና ይሄ ነገር ልክ ነው። እኔ የዛ ሰዓት ለጓደኛዬ በምነግረው ሰዓት ይሄን ነገር እሱ ቢዝነስ ለመስራት ነው ያስብ ነበርና አለ ማንም የሚረዳው ነገር የለም ነበረ። እሱ ይሄን ያክል የዛ ሰዓትም ሰርቪስም ኢንተረስት ስላልሆነም ሰርቪስ ቢዝነስ ለመጀመር ኢንተረስት ስላልሆነም እሱ ቲሸርት ምናምን የማተም ነገር ነበር እሱ የሚያስበው ነው። ቲሸርት አትሜ ምናምን አለ መሸጥ ነበር የሚያስበውና እና የዛ ሰዓት ይሄን ነገር ስነግረው ኦሬዲ አለ እንትን ፈን እያደረኩ ነገር ነበር የመሰለው። ከዛ መጽሐፉን አሁን ከሰጠሁት በኋላ ካነበቡ በኋላ ግን ትክክለኛ እንደሆነ የተረዳው ለዚህ ነው። ቲሸርቱን ቢዝነሱ ከጀመረ በኋላ ሱቅ ተከራይቶ ምናምን ወጣ። ሱቅ ተከራይቶ ምናምን ቢዝነሱ ከጀመረ ምናምን በኋላ ግን ይሄን የነገርኩትን ነገር አፕላይ ማድረግ ጀመረ። አላ በቃ በጣም የሆነ ፋንሲ የሆኑ ነገሮችን ፋንሲ የሆኑ ቲሸርት ማሰፋት ምናምን ከማድረግ ከመጀመሩ በፊት ያደረገው ነገር ምንድነው በቃ አለ ቀለል ያሉ ቲሸርቶችን መስራት ወይም ደግሞ ቀለል ያሉ ቲሸርቶችን ያመጣና ይሸጣል። በቃ መጀመሪያ ያለ አይደለ የካፒታሉ ወይም ያለውን ነገር ትንሽ ቢዝነሱ ትንሽ አለ የሆነ ትራክሽን እስከሚያገኝ ድረስ ምናምን አለ ኃይል እስከሚያሰባስብ ነው የሚባለው። በቃ ፓወር እስከሚያገኝ ትንሽ ነገር እስከሚያገኝ ድረስ ትናንሽ ነገሮችን ነበር የሞክረው። አይ ከዛ በላይ ቢሰራ እኮ ያመጣል። ግን የዛ ሰዓት ሲያደርግ የነበረው እሱ ትንንሽ ነገሮችን ይሞክር ነበርና እነዛ አይነት ትንንሽ ነገሮችን ሞክሮ በኋላ ላይ የሆነ ሪዛልት ማየት ሲጀምር ነው የዛ ሰዓት ኤክስፓንድ ማድረግ ጀምሮ በቃ ቢዝነሱ ማሳደግ የጀመረው ማለት ነው። ስለዚህ እናንተም በቃ ስፔሻሊ በተለይ ስታርታፕ በሆነ ሰዓት ግን ማንም እኛ ላይ መጥቶ ኢንቨስት ማድረግ የሚፈልግ የለም። ማንም በቃ ሊረዳን የሚፈልግ ምክንያቱም ኦሬዲ በቃ ስታርታፕን ማንም የሚያምንብንም የለም። ኦሬዲ በቃ የምንከስር ነው የሚመስለው ራሱ ቢዝነሱን እንትን የሚለው ሰውዬ እኛ ላይ ኢንቨስት ማድረግ ወይም እኛ ሊረዳን የሚፈልግ ሰው ካለ ራሱ ስለዚህ ወይም እሱ ሊከስር ነው የሚመስለው። ስለዚህ ከምንችለው አቅም በቃ ስታርታፕ ስንሆን ዝቅ አድርገን እንጀምርና የሆነ ሪዛልት ማየት ስንጀምር የዛ ሰዓት እየጨመረ እንመጣለን እንጂ ቀስ እያለ ነው ደግሞ በአንድ አይደለም ኤክስፓንድ የሚደረገው። በአንድ አይደለም ነገሮች ሁሉ እየጨመሩ የሚሉት። እንደውም ሮም አንድ ጊዜ አይደለም የተገነባቸው ይባልና በአንድ አይደለም የሚጨምረውና ቀስ እያለ ቢዝነሱን እየጨመረ የሆነ ሰዓት እያገኘ ሲሄድ የዛ ሰዓት ይሄ ነገር ቢዝነሱ እያደገ ይመጣል ማለት ነው። ለዚህ ነው ይሄ ነው ዋናው ዓላማው ሪግሬት ሚኒማይዜሽን ፍሬምወርክ ያለው ይሄ ነው። በቃ የጸጸት መቀነሻ በቃ ፍሬምወርክ የሚለው ይሄ ነው በቃ ዋናው ዓላማው ማለት ነው እንጂ
ሌላ ምንም አይነት ኢንቨስቲንግ ስላደረጋችሁ ምናምን አይደለ። በቃ ዋናው ጸጸቱን የሚቀንስበትን መንገድ ቢዝነስ ስታርታፕ ሆኖ ኢሹዎቹ መጀመሪያ ቀድሞ ማውጣት፣ ምን አይነት ነገር ጋር ሄዶ ቢዝነስ ሊላተም ይችላል፣ ከዛ ሊወድቅ ይችላል የሚለው ነገር ካወቅም በኋላ ከዛ እዛ ላይ መስራት ነው ዋናው። የዛ ሰዓት አማዞን ሲያደርግ የነበረው ሙሉን ታሪክ ልንገራችሁ ካልኩ የዛ ሰዓት አማዞን ሲያደርግ የነበረው ምንድን ነው? የዛ ሰዓት መጽሐፎችን ነበር የሚሸጠው። መጀመሪያ አማዞን እንደዚህ ኢኮሜርስ ነገሮች ላይ ወይም ደግሞ ፕሮዳክትና ከመግባቱ በፊት መጽሐፎችን ነበር የሚሸጠው እና አሁን ያለው አማዞን ኢመርጂ ቴክኖሎጂ ላይ ገብቷል እና ወደዛ ነገር ከመግባቱ በፊት ሲያደርግ የነበረው ነገር ስ በቃ አላ መጽሐፉን መሸጥ ጀመረ። ከዛ ቤተሰቦቹ ላይ 200 ምናምን ሺህ ብር ዶላር ኢንቨስት አደረጉበትና ከዛ በቃ የዛ ሰዓት ነው ኤክስፓንድ ማድረግ የጀመረው። የዛ ሰዓት ነው በቃ የተለያዩ ቦታዎችን ቲዎችን ገዛው፣ ቦታዎችን እንደዚህ አማዞን ፋስት ፉድ እና በጣም ብዙ ነገሮችን የጀመረውና የዛ ሰዓት ሲጀምር ግን ትንሽ የነበረችው መጽሐፏ ላይ የዛ ሰዓት ትንሽ የነበረችው መጽሐፏ ላይ ነው በቃ ማሳደግ የጀመረው። እንደውም የሆነ ሰዓት ላይ ዶትኮም በብል የሚባል አለ። በቃ ብዙ ኢንተርኔት ላይ የሚሰሩ ካምፓኒዎች በቃ የወደቁበት ሰዓት ነበር። እሱ ግን የዛ ሰዓት ሰርቫይቭ አድርጎ ቆይቷል። ለዚህ ነው ሪግሬቲንግ ሚኒማይዜሽን ፍሬምወርክ ተብሎ የተጠራው እና ስፔሻሊ ስታርታፕ ብንሆንበት ሰዓት ዝቅ አድርገን ነው መጀመር ያለብን እንጂ ኦልሬዲ አቅሙ ስላለን ጉልበቶ ስላለን ትልቅ አድርገን በምንጀምርበት ሰዓት ትልቅ ነገሮቹ በተለቁ ቁጥር ሪስኮቹ በዘልክ እየጨመሩ ነው የሚሄዱት። ነገሮቹ ዝቅ ባደረግናቸው ቁጥር ሪስኮቹ እየቀነሱ ነው የሚሄዱት። ማለት 1000 ብር ተበድሬ እና 100 ሺህ ብር የተበደረ ሰው እኩል አይደለም። 1000 ብር የተበደረ ወዲያው መክፈል ነው በቃ ወዲያው መክፈል ይችላል ሰርቶ 100 ሺህ ብር ግን አላ ትንሽ ጊዜ ሊወስድበት ይችላል። ስለዚህ በምንጀምርበት ሰዓት ዝቅ አድርገን እንጀምራለን ማለት ነው። ይህን ነገር ማየት ፈልጉ ከሆነ ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። የዛሬው ቪዲዮ ይህን ይመስላል። አይ ሆፕ የሆነ ቫልዩ እንዳገኛችሁበት ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ አትርሱ።